ከሚያፈቅራት ልጅ ጋር በትዳር ተጣምሮ ጎጆ ቀልሷል። ትዳርና ትምህርቱን ከሥራ ጋር ጎን ለጎን እያስኬደ ይተጋል። አንድ ቀን ከትምህርት ገበታው ያለ ወትሮው ቀደም ብሎ ወደ ቤት ቢያቀና ሚስቱ ከሌላ ወንድ ጋር መርፌና ክር ሆና አገኛት። ደም ስሩ በንዴት ተወጣጠረ። ውስጡ በአንዳች ስሜት እየተናጠ ሳያስበው ከዓይኖቹ የእንባ ዘለላዎች ተንጠባጠቡ። ከሰማይ መብረቅ የወረደባቸው ይመስል በድንጋጤ እንደተዋጡ ካልጋው ጠርዝ ቆጢጥ አሉ። ልብስህን ልበስ አለው ስሜቱን ለመቆጣጠር ሐስቢ አላህ የሚለውን ቃል እየደጋገመ። በአላህ ስም እምላለሁ እሷ ናት ያታለለችኝ፣ ካልተኛም ብላ ያስገደደችኝ አለ እየተስለመለመ። ልብስህን ልበስ አላህ ነውርህን ይሸፍንልህ በማለት ቁጣና ቁጭቱን ዋጥ አደረገ። ሰውየው ከቤት ሲወጣ ፈገግ እያለ ተሳለቀ። ሞትን በሚያስመኘው በእንደዚህ አይነቱ ሁኔታ ወደ ሚስቱ በርካታ ዞሮ አደብ በተሞላበት ቋንቋ ልብስሽን ሸክፊ፣ ዕቃሽንም ሰብስቢ፣ እጠብቅሻለሁ አላት። አቀርቅራ ሽቅብ እንባዋን እያምዘገዘገች ኩርመት ብላ እንደተቀመጠች የሸይጧን ጉትጎታ እንደሆነ ነገረችው። ንግግሯን እስክትጨርስ በዝምታ ጠበቃት። በአንቺ ላይ ሐቅ የለኝም፣ ፈትቼሻለሁ። ቤተሰቦችሽ በክብር ነውና የሰጡኝ በክብር አስረክባቸዋለሁ። አላህ በቂ ነው፣ ምን ያማረ መመኪያ እያለ ክፍሉን ለቆ ወጣ። ውጪ ጠበቃት። ዕቃዋን ጭኖ 300 ኪሎ ሜትሮችን አቆራርጦ ቤተሰቦቿ ቤት በራፍ ላይ አደረሳት። የውስጥ አዋቂ የሆነውን ጌታ አላህን ፍሬ አላት። አናቷን እየቧጨረች ራሷን ጨምድዳ እንደተቀመጠች ያንኑ ቃል ደጋገመላት። እንደገና ፈትቼሻለሁ አላትና ቤት አስገብቷት ወደ ቤት ተመለሰ። ትርክቱን ከአንደበቱ እንስማው። ጅዳ በሚገኘው የንጉሥ አብዱል አዚዝ ዩኒቨርሲቲ እስክመረቅ በስቃይ እቶን ልቤ ተቃጠለ። ከጓደኞቼ ርቄ ብቸኝነትን መረጥኩኝ። ለድፍን 4 ዓመታት ከትምህርት ውጪ ምንም ተሳትፎ ከማድረግ ተቆጠብኩኝ። ያ የፌዝ ሳቅ፣ የስላቅ ፈገግታው በዓይነ ህሊናዬ ይመላለሳል። ጥሩ ውጤት አምጥቼ በተመረቅኩበት ዩኒቨርሲቲ እንዳስተምር እድሉ ቢመቻችልኝም ከማስተማር ይልቅ የፍርድ ቤት ዳኛ ሆኜ ለመስራት ፍላጎት ነበረኝና እህል ውሃዬ ከዳኝነት ጋር ተሳሰረ። ሁለተኛ ዲግሪ ከፍ ብሎም በኢስላሚክ ፍቅህ በዶክትሬት ትምህርቱን አጠናቀቀ። ሕይወቱ ተስተካከለ። አገባ፣ ወለደም። አላህ በመልካም ሚስት ካሰው። ወደ ትልቁ የሸሪዓ ፍርድ ቤት በዳኝነት ቃዲ ሆኖ ያገለግል ዘንድ ተሾመ። እንዲህ ይላል ንግግሩን ሲቀጥል፣ ያንን ክስተት ለመርሳት በ5 ወቅት ሰላት ከሶላት በኋላ አላህን አብዝቼ ለመንኩት። የሚስቅ ሰው ባየሁ ቁጥር ግን ዘወትር አስታውሰው ገባሁ። አንድ ቀን በግድያ ወንጀል የተከሰሰ ሰው ሰነድ ቢሮዬ ጠረጴዛ ላይ አገኘሁ። እያገላበጥኩ ተመለከትኩት። ለህመሜ መድኃኒት አላህ በቂ ነው፣ እርሱ የነገሮች ሁሉ ተመልካች ጌታ ነው የሚለውን የቃል ፍሬ ሊያሳየኝ እነሆ ቢሮዬ ድረስ ሰተት አለ። ችሎት ተሰይሞ ተከሳሹ ሲመጣ ያ ቤቴ ውስጥ ከሚስቴ ጋር ተኝቶ ያገኘሁት ሰው በግድያ ወንጀል ተከሶ በብረት ካቴና ተጠፍሮ ከፊት ያገኘሁት ያ ሼኽ በማለት ንግግሩን ጀመረ። አስታወሰኝም። ምን ገጠመህ አልኩት፣ ዝርዝሩን ካንደበቱ ለመስማት። በገዛ አልጋዬ ሚስቴ ከሌላ ሰው ጋር ተኝታ አገኘኋት። ንዴቴን መቆጣጠር ተስኖኝ በቢላዋ ወግቼ ገደልኩት። አላህ ወንጀልህን ይሰትርልህ፣ ሂድ ብለህ ለምን አልተውከውም አልኩት። ከወንበሬ ላይ ተደላድዬ እየተቀመጥኩና ፊቱን እየተመለከትኩ ሰውየው አፉን እንደከፈተ አይኖቹን አፈጠጠ። ይህን ቃል ከዚህ በፊት ሰምቼዋለሁ አለ ለማስታወስ እየሞከረ። አዎ በትክክል ሰምተከዋል። ሚስቴን አታለህ ቤቴ ውስጥ ስታስተኛት እጅ ከፍንጅ ይዤ ቁጣዬን ዋጥ ንዴቴን ስልቀጥ አድርጌ አላህ ይሰትርልህ፣ ልብስህን ለብሰህ ሂድ ስልህ በስላቅ እየሳቅ ቤቴን ለቀህ ስትወጣ ታስታውሳለህን? አላህ እድል ሰጥቶህ ነበር።
እሱም ባለመታዘዝ በአመፅህ ቀጠልክበት። አላህም ሊበቀልህም ሊያስተምርህም ፈልጎ በሚስትህ ፈትኖ እዚህ ቦታ መጣ። በሕይወት እስካለህ ያንን ቀንና ሁኔታ መቼም እንደማትረሳው በአላህ ላይ ባለሙሉ ተስፋ ነበርኩ። ለጥቂት ደቂቃ ዝምታ ሰፈነ። የሟቹ ቤተሰቦች ይቅር ካላሉ እኔ ማድረግ የምችለው ነገር የለም፣ የአላህ ሕግ ይፈጸምብሃል አልኩት። አውቃለሁ። አሁን ግን ካንተ የምፈልገው አንድ ነገር ብቻ ነው፣ አፉ እንድትለኝ፣ ይቅርታ እንድታደርግልኝ ብቻ ፈልጋለሁ። ሸይጣን እንደ ልቡ የሚጋልበኝ ለስጋዊ ስሜቴ እንድገዛ ያደረገኝ ሰው ሆኛለሁ። በብዙ መንገድ ሚስትህን አስገድጃታለሁ። ምነው ያን ጊዜ በገደልከኝና አንተ ያየኸውን ባላየሁ። እኔ አውፍ ብያለሁ፣ አላህ ይቅር ይበልህ በማለት ወደ ሟች ቤተሰቦች ዞሬ ይቅርታ እንዲያደርጉለት በብዙ ለመንኩለት። እባካችሁ ስለም ተማጸንኩለት። የሟች ቤተሰቦች ግን ይቅርታ ሊያደርጉለት ፈቃደኛ አልነበሩም። አላህም ሊበቀለው ጊዜው ደርሶ ነበርና የሞት ውሳኔው ተፈጸመ። ወዳጄ፣ ማንም ሰው ያበደረውን ሊከፈል፣ ሰፋሪም በሰፈረበት ቁና ይሰፈር ዘንድ የአላህ ሕግ